ለአንድ ወር ያህል የዓለማችን የእግር ኳስ ተከታታዮችን ቀልብ ይዞ የቆየው 35ኛው የአፍሪካ ዋንጫ ውድድር ዛሬ ማጠቃለያውን ያገኛል። ከ3 ሳምንታት በፊት 24 ሀገራት በሰሜን አፍሪካዊቷ ሀገር ሞሮኮ በ5 ውብ ከተሞቿ ከትመው ውድድራቸውን ከፍ ባለ ውድድር ስሜት አሳልፈዋል። እንደምናስታውሰው ሞሮኮ ማዘጋጀት ከሚጠበቅባት ወይንም ደግሞ በግዴታ ማቅረብ ከነበረባት 6 ስቴዲየሞች ከሚጠበቀው በላይ 9 ስቴዲየሞችን በማዘጋጀት ነበር ይህን ውድድር ስታከናውን የቆየችው። እንግዲህ ባለፉት ሳምንታትም እንግዲህ ውድድሮቹን ከምድብ ከዛ 16 ጥሎ ማለፉ ፍጻሜ፣ ግማሽ ፍጻሜ እያለን ስንመለከት ቆይተናል። በስተመጨረሻ 2 የፍጻሜ ተፋላሚዎች ይፋጠጣሉ። ምሽቱን አዘጋጁ ሀገር ሞሮኮ ከ5 ዓመት በፊት በካሜሩን የአፍሪካ ዋንጫ ግብፅን በመለያ ምት ካሸነፈችውና የ2021 ወይም ደግሞ ከኮትዲቫሩ 34ኛ አፍሪካ ዋንጫ አስቀድሞ የተከናወነው 33ኛ አፍሪካ ዋንጫ አሸናፊው ሀገር ሴኔጋል ጋር በራባት አልጋውራሽ ሙላይ አብደላ ስቴዲየም ምሽቱን ይፋለማሉ። የቴራንጋ አንበሶቹ ከአትላስ አናብስቶቹ በአፍሪካ ዋንጫው መድረክ ለመጀመሪያ ጊዜ ነው የሚገናኙት። ምሽቱን በጣም የሚገርም ነው። ምክንያቱም በዚህ በቶርናመንት ወይም ደግሞ በውድድሩ አንድም ጊዜ አልተገናኙም ሞሮኮና ሴኔጋል። ዛሬ ለመጀመሪያ ጊዜ በዛውም ደግሞ የፍጻሜ ወሳኝ የጨዋታ መርሃ ግብር ላይ የሚገናኙ ነው የሚሆነው። እንግዲህ ላለፈው አንድ ወር ያህል እጅግ በጣም የደመቀ ውድድርን በማዘጋጀት ከበርካቶች አድናቆት እየተቸራት የምትገኘው ሞሮኮ ያማረ የውድድር ድግስ እንዳሰናዳች ዓለም አቀፍ አድናቆት እንደዚህ ሲሰጣት ቆይቷል። ነገር ግን በስተመጨረሻ ይህንን ሁሉ አድናቆት ይህንን ሁሉ ምስጋና በስተመጨረሻ ገደል የሚከት ክስተት እንደተከሰተ እየተነገረ የሚገኘው። ምክንያቱም በስተመጨረሻ ቅሬታዎች የተነሱባት ይገኛሉ። የሴኔጋል ብሔራዊ ቡድን ከታንጀር ከተማ ወደ 500 ያህል ኪሎ ሜትር ነው ርቀቱ ከመዲናዋ ራባት። እንግዲህ ከዛ ከታንጀር ወደ ራባት በተጓዘበት ጊዜ በቂ ጥበቃ እንዳልተደረገለት ይፋ አድርጓል። በመዲናዋ ራባት ደግሞ በብዙ ሰዎች መሀል ለመሀል እየተጋፉ ነበር ተጫዋቾቹ ወደ ተያዘላቸው ሆቴል ማምራት የቻሉት። ስለዚህ የደህንነት ስጋት ጭምር እንደነበር